እነዚህ ሁለት አማርኛ ፊልሞች አሁን ከወዲሁ ሰው ያነጋገሩ ይገኛሉ። አንዱ በስሜት በበቀል፣ ሌላው ደግሞ በሚስጥር ያስጨንቃል። ግን ትልቁ ጥያቄ የትኛው ነው ተመልካችን የሚስበው? አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰው ነፍስ የሚቀማ ሰው የተረገመ። ሊያ ግትራና ደፋሯ ሊያ ለአመታት ሰውነቷንና አይምሮዋን ነፍሷን ካሰለጠነችው በኋላ እነዚህ በደል የፈጸሙባት ጠላቶቿን ለመቅጣት ወደ ትውልድ ከተማዋ ትመለሳለች። ከላይቲንግ እስከ ካሜራ ሙቭመንት ድረስ ፊልሙ ከተለመደው የአማርኛ ፊልም የተለየ ይመስላል። ግን ቆዩ፣ ሁለተኛው ፊልም ከዚህ የበለጠ ጨለማ ነገር ይዞ እየመጣ ነው። ልጅ እኮ የእግዚአብሔር ስጦታ ነው። ስጦታ ደግሞ ልክ እንደዚህ ተሸፋፍኖ ሲሰጥ ነው ደስ የሚል። ቀን ዘራፊ ሁሉም ነገር ያልተለመደ በሚመስልበት ዓለም እያንዳንዱ ዝምታ አንድ ምስጢር ይደብቃል። እንደ ማንኛውም የአማርኛ ፊልም አይደለም። በመጀመሪያው ሲን ጀምሮ ጭንቀቱ ቀስ በቀስ ይጨምራል። ጨለማና ምስጢራዊ ታሪኩንም ያሳየናል። ሁሉም ሰው አንድ ነገር እየደበቀ በሚመስልበት ጊዜ ማንን ማመን ይቻላል? የሚጋጩ ስሜቶች፣ ፍርሃት፣ ዛሬ እርምጃ ልወስዳለሁ፣ ክህደትና ከመልስ ይልቅ ብዙ ጥያቄ የሚተው አፍታዎች። በኃይለኛ ሲኒማቶግራፊና ጠንካራ ተዋናዮች አጨዋወት ቀን ዘራፊ በዚህ ዓመት እጅግ ከሚጠበቁ የአማርኛ ፊልሞች አንዱ ሊሆን ይችላል። ፍርድ የሚወሰነው በእውነት ሳይሆን በማስረጃ ነው። ለእናንተስ ግን ሊያ ወይንስ ቀን ዘራፊ? ምክንያታችሁን ከታች ኮመንት ላይ ጻፉልኝ።